12ኛ ክፍል ለጨረሱ ተማሪዎችና 20ዎች ውስጥ ልደታቸውን ለሚያከብሩ ሰዎች ከምትሰጧቸው ስጦታዎች ሁሉ ትልቅ ስጦታ ለኔ The Defining Decade የሚል መጽሐፍ በሜግ ጄ የተጻፈው መጽሐፍ ነው። የምንሰጣቸው ምክር የምንሰጣቸው ጋይዳንስ የምናደርግላቸው ነገሮች እንዴት 30 40 50 ድረስ እየተከተለ ብዙ አይነት መዘዝ ይዞ እንደሚመጣ እንኳን አናውቅም። ስጦታዎች ሁሉ ስጦታ ግን ለነዚህ ሰዎች ፕራክቲካሊ የሆነ ጋይድ የሚያደርጋቸው ኢንስትራክሽን ማኑዋል እስኪመስል ድረስ ይህንን መጽሐፍ ቆንጆ አድርጋ ጽፋ አስቀምጣቸዋል። ዲቴል ነገር ከፈለጋችሁ ወደፊት ሰራላችኋለሁ። ከምታነሳቸው ነገሮች መካከል ግን የተወሰነ ነገር ብላችሁ ስለ አይደንቲቲ ካፒታል ታወራለች። ይሄ ማለት ልክ እንደ ኢንቨስትመንት ፖርትፎሊዮ የላይፍ ፖርትፎሊያቸው ነው። በዚህ እድሜያቸው ከ20 እስከ 30 የሚያሰባስቡት ብዙ ነገሮቻቸው የወደፊት እጣ ታቸው የወደፊት ዋጋቸው እንደሆነ እንዲረዱ የምታስረዳበት ቻፕተር ነው። ሁለተኛ ደግሞ the myth of endless time የሚል ነገር ታነሳለች። ሀያዎች ውስጥ ያሉ ብዙ ሰዎች ጊዜ ያለኝ የሚባል ትልቅ ውሸትና ቅዠት ውስጥ ነው የሚኖሩት። ድንገት 30ዎች ውስጥ ገብተው በስራ በገንዘብ በትዳር በጤና በብዙ ነገሮች ኃላፊነቶቻቸው በዝተው በሩጫ የተለያየ ችግርና ጭንቀት ውስጥ ይገባሉ። ሶስተኛ ደግሞ ስለ ዊክ ታይስ ታነሳለች። ብዙ ጥሩ እድል የሚገኘው ከቅርብ ካሉ ከጓደኞቻችሁ ሳይሆን በሰው የሚመጣ እንደሆነና የምታውቋቸው ጓደኛና አካባቢያችሁ ያሉ ሰዎች የምታውቁትን ነገር ነው የሚያውቁት። ስለዚህ ጥሩ ኦፖርቹኒቲ ሊመጣ የሚችለው ራሳችሁን ክፍት አድርጋችሁ በጣም ኔትወርኪንግ ላይ መስራት እንዳለባችሁ ነው ብላ እሱን በደንብ ታስረዳለች። ተኛ ደግሞ choosing yourself የሚል ሐሳብ ታነሳለች። ይሄ ደግሞ ከምንም ከማንም ፍቃድ ሳይጠብቁ ራሳቸውን መርጠው የፈለጉትን ማንነት የህይወት ዓላማና እቅዳቸውን በስራ መጀመርና ማሳካት እንዴት እንደሚችሉ የምታስረዳበት ነው። ከዛ ስለ career ታነሳለች፣ ስለ importance of work ታነሳለች። እነዚህ ደግሞ በስራቸው ላይ በካሪየራቸው ላይ እንዴት እነዚህ ነገሮች ከስራ የዘለሉ እንደሆኑ ስለ ዲሲፕሊን የሚማሩበት ስለ ስትራክቸር የሚያውቁበት ስለ ሪሌሽንሺፕ የሚያውቁበት በስራና በውጤታቸው ኮምፒተንትና ኮንፊደንስ በራሳቸው የሚተማመኑ ሰዎች እንዴት እንደሚሆኑ በደንብ አድርጋ የምታስረዳበት ነው። ቀጥሎ ስለ ሪሌሽንሺፕ ስለ ሜሬጅ ምናምን ታነሳለች። ይሄም ቢሆን ብዙ ጊዜ 20ዎች ውስጥ ብዙ ጊዜ ያለኝ ብዙ እድሜ ያለኝ በማለት በመዘናጋት 30ዎች ውስጥ ሲገቡ በመሯሯጥ ኤኒ ገቢ በሚል ከማይሆኑ ሰዎች ጋር ኤንድ አፕ እንዳያደርጉ የምትመክራቸው ምክር አለ። ለመጨረሻ ደግሞ ስለ ብሬን ዲቨሎፕመንት ታነሳለች። እንዴት ፍሮንታል ሎብ የሚባለው ፕሪፍሮንታል ኮርቴክስ የሚባለው ዲሲዥን ለፕላኒንግ ለሎንግ ተርም ፕላን ለማድረግ የሚጠቅመው የጭንቅላታቸው ክፍል እንዴት ስቲል ዲቨሎፕ እያደረገ እንደሆነ በማስረዳት በምርጫ በስራና በሂደት በራሳቸው የሚተማመኑ ትዕግስት ያላቸው መልካም ነገር የሚያስቡ ኑሮ እየኖሩ ኃላፊነቶቻቸውን የሚወጣ ጥሩ ሲቲዝን መሆን እንዴት እንደሚችሉ ታስረዳለች። ወደ መጨረሻ ደግሞ ስለ ጤና ታነሳለች። ይሄም በጣም ወሳኝ ነገር ነው። ምክንያቱም 20ዎች ውስጥ ጊዜ ያለኝ በማለት ብዙ ነገሮችን እንሞክራለን። ይሄ ነገር 30 40ዎች ውስጥ እንዴት እንደሚከተለን ብዙዎቻችን የምናውቀው ነገር ነው። ይሄ ነገር ለጤናችን ምን ያህል ኢምፓክት እንዳለው ደግሞ በደንብ አድርጋ የምታስረዳበት ነው። በመጨረሻው ስለ አንሰርቲኒቲ ታወራለች። እርግጠኛ ለመሆን 20ዎች ውስጥ ሆነው ኖርማል ነገር ነው። የሂደቱም አንዱ አካል ነው። ይሄ መውደቅ እንዳልሆነ በደንብ አድርጋ አስረድታቸው እድገት የሚመጣው በራስ መተማመን የሚመጣው ብዙ ነገሮች መልካም የሚባሉ ነገሮች የሚመጡት ይህንን ነገር ታግለው ሲያልፉት እንደሆነ በማስረዳት በዚህ ሂደት ውስጥ ክላሪቲ የሚባል ነገር ግልጽ የሆነ ነገር እንደሚመጣ እያሳየቻቸው 30ዎች ውስጥ 40ዎች ውስጥ ሲሆኑ እንዴት በራሳቸው የሚተማመኑ ጥሩ የሆነ ላይፍ እንደሚኖሩ ጋይድ የምታደርግበት መጽሐፍ ነው። በዚህ ሂደት ስኬታማ የሆነ ውጤታማ የሆነ ጥሩ የሆነ ኑሮ ሲኖሩ አጠገባቸው ይህን ነገር ያላደረጉ ሰዎች እነዚህን ሰዎች እድለኛ እያሉ ይጠሯቸዋል። ከእድል ይልቅ 10 ዓመት በላይ የተሰራበት ስራ እንደሆነ በደንብ አርጋ በማስረዳት ቆንጆ መጽሐፍ ነው የጻፈችልን። ለካችሁ 20 ውስጥ ያሉ ሰዎች ከሃይስኩል የተመረቁ ሰዎች የምታውቋቸው ሰዎች ካሉ ይህንን መጽሐፍ በስጦታ መልክ ብትሰጧቸው ስጦታዎች ሁሉ የተሻለ ነው ብዬ ነው ማምነው። ስላዳመጣችሁን ከልብ አመሰግናለሁ።